ረጅም ህይወት ለመቀጠል ምንድን ያነሳሳ? ሩታ ባይገርም በጣም ልዩ ሴት ነች። ወይ በሁሉም ዘንድ ተወዳጅነት አግኝታለች። ሳላውቀው እኔም በጣም ከልቤ ወድጃታለሁ። ልቤ ሰርፋን የገባችው ማለት ይችላል። ስለዚህ አሸንፋኛለች። ዋው አንተ ሴት ልጅ ሁሌም ደግሞ የልብን ታውቃለች ታሸንፋለች የሚባለው እውነት ነው። ያው እኛ ወንዶች ስንሆን ብዙ ጊዜ ለፍቅር ተሸናፊ ነን። ሴት ትከብዳለች እኮ በእኔ የደረሰ ስላለ እና ቤተሰቦች ከሱ ስለመጣ በጣም ደስ ይላል። እና ሌላ የምጠይቀው ጥያቄ ስንት ልጆች እንዲኖረው ትፈልጋለህ? እግዚአብሔር ፍቃድ ይሆነው። እግዚአብሔር የሰጠኝን እቀበላለሁ። ችግር የለብኝም። አይደለም ስንት ሴት ቢኖር ስንት ወንድ ቢኖር? ሶስት ወንድ። ሁሉም ዩቲዩበር ሆኖ እኮ ተቸገርን። ችግር የለም ይሁን። እና ቤተሰቦች ሩታ ምን አይነት ሴት ነች? ስለ ባህሪዋ አውርታ አትጠግብም። ሩታ ማለት በጣም መልካም የሆነች የምትወደድ ማንም ሰው አይቶ ሊወዳት የሚችል አይነት ሴት ነች። ባህሪዋም በጣም ተወዳጅ የሆነ ነው። ለኔ በጣም ከምል በላይ መልካም ሴት ነችና ለኔ ለህይወቴ ለወደፊቴ በጣም እንደምታስፈልገኝ ተረድቻለሁ አሁን ላይ። ስለዚህ ሩታ ታስፈልጊኛለሽ። ይሄንን ቪዲዮ ያየሽ ከሆነ ማለት ነው። ዛሬ በቃ ልዩ ቀን ነው ላንቺም ለኔም ለሱም ልዩ ቀን ነው። በቃ ዛሬ ሰርፕራይዝ የሆነበት ቀን ነው ቤተሰቦች እና አብርሽ እኔ በጣም እኔ ራሱ በጣም እና ቤተሰቦች እስክትመጣ ድረስ አብራችን ቆይ። ያንቺን ሽታ ሰው ሁሉ የጠበቀ ነው። ያጨበጭቡ እጆቻቸው አቆምኩበው ከንፈርሽ ጠራ እና ቤተሰቦች መታለች። ሁሉም ተዘጋጅቶ እየጠበቃት ነው። ከበባጃጅ መታለች ደርሳለች ተብሏል። እስቲ ናን ታገቢኛለሽ ታገቢኛለሽ በእኔ ልደት ሩታን ሰርፕራይዝ ማድረግ እፈልጋለሁ ብሏል አብርሽ ባንተ ልደት በእኔ ልደት ማለት ነው ቤተሰብ እና ሃይሚዬ ታግዢኛለሽ? እሺ ምን ይመስልሻል? ግን ወደዛ ይቻላል ማለት ልደት እኔ መሆን አለበት። ደርሷል እንዴ ልደት ምናልባት ልደት ቀኗ አልደረሰም። ዛሬ የምታደርጊው ፈልገሻል እንዴ? ልደት በደንብ አሰርኩሽ። ይሄ ስንት ነው? ጥሩ ላይ ነው። አይታየኝም ጌታ። ሃፒ በርዝዴይ በይዋ ለባለ ሃፒ በርዝዴይ ማርክ። አመሰግናለሁ። ይደበላለቅ መሬት ይመታ ምስክሮቹ ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ የኔ አሁን ሃይሚ የምታነብልሽ ነገር አለ እና በደንብ አዳምጪ። እንኳን ደህና መጣሽ። ዛሬ ላንቺ ልዩ ቀን ነው። አንቺ ማለት ከእግዚአብሔር የተሰጠሽ ልዩ ስጦታዬ ነሽ። የኔ ልዩ
እወድሻለሁ አፈቅርሻለሁ ታገቢኛለሽ ታገቢኛለሽ ሩታዬ የማርኬ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አትፍሪሽ? የኔ ውዳሴ ሰላም መቅደሴ አይኔ ልቤ ማይቆሻል ታምነሽ አምኖሻል ታገቢኛለሽ ነው ዙባጣም በዙሪያዬ ያከለፍኩሽ የብቻዬ ውልም ግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ ተሰቦች ይሄ የቀለበት ዕቃ ለአንተ ስለተሳካልህ ልጅ ጳውሎስ ምን ነው አንተ አለ ሲሆን ኖረ እናመሰግናለን ፋሚሊ እንበላለን ሁላችሁም ጓደኞቼ እንኳን ደህና መጣችሁልኝ እህቶቼ ወንድሞቼ ይህንን የደስታ ተካፋይ ለመሆን ስለመጣችሁ በጣም ደስ ብሎኛል